ሶስት ሀሳቦችን እናነሳለን። ማለትም መሰረታዊ ልዩነቶቹ ምንድናቸው፣ አላማው ምንድነው የሚለው ሀሳብ ላይ ነው። በእስራኤል ብዙ መሲሖችን አሳልፋለች። ቤዚክ ልዩነቱ ምንድነው፣ መሲህ ምንድነው የሚለው ኮንሴፕት ላይ ደግሞ ሁለተኛ መምጣት የሚባል ትንቢትም የለም፣ ነገሩም የለም፣ ነፍሱም የለም። ሰላም እንዴት ናችሁ? አለሁ ሀሽም። ዛሬም እንግዲህ በሌላ ሀሳብ በሌላ ቪዲዮ ከእናንተ ጋር እንግዲህ ለመወያየት እና ለመነጋገር መጥቻለሁ እና ዛሬ ሶስት ሀሳቦችን እናነሳለን። እንግዲህ ሶስት ጁዳይዝም እና ክርስቲያኒትን በጣም እንግዲህ መሰረታዊ የሆኑ በሁለቱ መካከል ልዩነት የሚያመጡ ሀሳቦችን ማለትም መሰረታዊ ልዩነቶቹ ምንድናቸው የሚለውን ነገር ለእናንተ አጫውታችኋለሁ። ስለዚህ እንግዲህ ቪዲዮውን እስከ መጨረሻው እንድታዩ ግብዣዬ ነው። በቀጥታ ወሬ ሳላበዛባችሁ ወደ ሀሳቡ ገባለሁ። እንግዲህ በመጀመሪያ ደረጃ ላይ የምናገኘው ወይም ደግሞ የምንመለከተው መሲህ ስለ መሺያህ ወይ ደግሞ ስለ መሲህ ማንነት እና ስለ መሲሁ ተልእኮ ወይም ደግሞ አላማው ምንድን ነው የሚለው ሀሳብ ላይ ነው ማለት ነው። ስለዚህ እንግዲህ መሲሁን ስናነሳ መሺያህ ወይ ደግሞ መሲህ የሚለው ነገር በታሪክ እንግዲህ በእስራኤል ብዙ መሲሖችን አሳልፋለች፣ ወይም ደግሞ ብዙ መሲሖች ነበሩ በእስራኤል። ለምሳሌ ዳቪድ ወይም ደግሞ ዳዊትን ልትወስዱ ትችላላችሁ። አሮን ካህኑን ልትወስዱ ትችላላችሁ። ብዙ መሲሖችን አሳልፋለች እና ቤዚክ ልዩነቱ ምንድን ነው፣ መሲህ ምንድን ነው የሚለው ኮንሴፕት ላይ ወይ ደግሞ ሀሳብ ላይ ነው መጀመሪያ ልዩነቱ የሚመጣው ማለት ነው። እንግዲህ ክርስትና መሺያህ ወይ ደግሞ መሲህ የሚለውን ሀሳብ መለኮታዊ ነገር ወይም ደግሞ መንፈሳዊ ነገር አድርጎ ብቻ ነው የሚመለከተው። ጁዳይዝም ግን ከዛ በተለየ ነው ያን ነገር የሚመለከተው። ታሪካዊና ፖለቲካዊ ምድራዊ አድርጎ ነው የሚመለከተው። ስለዚህ ከዚህ አንጻር ስለ መሲህ ያለው አመለካከት ራሱ ከመጀመሪያው ጀምሮ የተለያየ ነገር ነው የሚሆነው ማለት ነው። ምክንያቱም ቃስ እንደ ይሁዲ ወይም ደግሞ ጁዳይዝም ብዙ መሲሖችን አሳልፏል። ብዙ መሲሖች ነበሩት። እንግዲህ ከመሲሖቹ መካከል የመጨረሻው መሺያህ ቤን ዳቪድ የሚባለው ነው። እንግዲህ እዛ ላይ ነው ብዙ አለመግባባቶችና ክርክሮች ያሉት። ስለዚህ ከመጀመሪያ ራሱ ከሀሳቡ ከመነሻው ራሱ መሺያህ ምንድነው ወይም መሲህ ምንድነው የሚለው ሀሳብ ላይ ራሱ አለመግባባቶች አሉ። ያ ነው የመጀመሪያው ነገር። በሁለተኛ ደረጃ እንግዲህ ስንመለከት የመሲሁ አመጣጥ ወይ ደግሞ የዘር ሐረግ የሚባለው ላይ ነው። እንግዲህ በክርስትናው ዓለም ሁላችሁም እንደምታውቁት መሲሁ ወይም ደግሞ መሲህ ተብሎ የተጠራው አካል እንግዲህ ከመንፈስ ቅዱስ ነው ወይም ደግሞ ከመንፈስ ቅዱስ የተገኘ ነው የሚል አመለካከት ወይ ደግሞ እንደዛ አይነት ሀሳብ አለ። ጁዳይዝም ግን እንደዛ የሚል ነገር የለውም። መሲሁ በቀጥታ ከእናትና ከአባት ተጸንሶ የሚወለድ ነው። ምክንያቱም ኢሳይያስ ምዕራፍ 11 ላይ እንደምትመለከቱት እንግዲህ ከዳዊት ግንድ የሚወጣ እንደሆነ ይናገራል። በተመሳሳይ አይ ቲንክ ሳሙኤል መጽሐፍ ላይም ይናገራል እና አይ ቲንክ 7:12 ሁለተኛ ሳሙኤል 7:12 ይመስለኛል። ስለዚህ እዛ ላይ ገብታችሁ ብትመለከቱ መሲሁ በግዴታ መምጣት ያለበት ወይም ደግሞ መወለድ ያለበት ከዳዊት ወገን በሰለሞን በኩል አድርጎ እንደ ማንኛውም ሰው እናትና አባት ኖሮ የሚወለድ ወይም ደግሞ የሚመጣ ሆኖ እናገኘዋለን ማለት ነው። ሌላኛው ደግሞ አሁንም ከዚህ ከመሲሁ ጋር ተያይዞ የምንመለከታቸው ነገሮች ያልተፈጸሙ ትንቢቶች ናቸው። ማለትም እንግዲህ አስቀድሞ ስለ መሺያህ ወይ ደግሞ ስለ መሲህ የተነገሩ ትንቢቶች አልተፈጸሙም። ለምሳሌ አድርገን ብንወስድ የእስራኤል ሕዝብ መሰብሰብ ኢሳይያስ ምዕራፍ 11 ቁጥር 12 ላይ፣ ሌላ የቤተ መቅደሱ መገንባት ሕዝቅኤል ምዕራፍ 37 ከቁጥር 26-28 ላይ ገብታችሁ ማየት ትችላላችሁ። ሌላኛው ደግሞ እንግዲህ በዓለም ብዙ ዓለም አቀፍ ሰላም ማምጣት ወይም ደግሞ በዓለም ላይ ያሉ ጦርነቶችን አቁሙ ሰላም ማምጣት የሚሉ ሀሳቦችን በሚልክያስ 4:3 ላይ እናገኛለን እና እነዚህ ሁሉ አልተፈጸሙም። ነገር ግን ክርስቲያኒቲ ምን ይላል? እነዚህ የሚፈጸሙት ሁለተኛ ሲመጣ ነው የሚል ትምህርት አለ። ነገር ግን በታናክ ውስጥ ወይም ደግሞ እንግዲህ በክርስትናው አጠራር ወይም ደግሞ በክርስትናው ዓለም ብሉይ ኪዳን በሚባለው መጽሐፍ ውስጥ ሰከንድ ካሚንግ ወይም ደግሞ ሁለተኛ መምጣት የሚባል ትንቢትም የለም፣ ነገሩም የለም፣ ነፍሱም የለም። ስለዚህ ሁለተኛ መምጣት የሚለውን ነገር የማንቀበለው ለዚያ ነው። ምክንያቱም አምላክም አልነገረንም፣
ሰንበዲ የሆነ መጥቶ ሁለተኛ ይመጣል የሚል ነገር ተቀባይነት ስለማይኖረው ማለት ነው። ሁለተኛ ከሁለተኛው ነጥብ ላይ ስንገባ እንግዲህ የኃጢአት መሰረትና እንግዲህ እንዴት ነው ከኃጢአት የሚዳነው ወይም ደግሞ የስርየት መንገዱ ምንድን ነው የሚለው ነገር ነው ሁለተኛው ማለት ነው። በክርስትና እንግዲህ በክርስትናው ዓለም ውስጥ ኦሪጂናል ሲን የሚባል ነገር አለ። ኦሪጂናል ሲን ምንድን ነው? እንግዲህ አዳምና ሔዋን የእጽዋቱ ያንን ዕፀ በለሱን ስለበሉ እሱን ሲበሉ ደግሞ በእነሱ ላይ ያለ ኃጢአት አለ። የኃጢአት ደግሞ ከእናት ወደ ልጅ ጀስት እንደ ዲኤንኤ የሚተላለፍ ነገር ነው። ስለዚህ ያ ነገር አለ። ያን ደግሞ ለማስወገድ ወይም ደግሞ ያን ነገር ለማጥፋት መስዋዕት ያስፈልጋል። ስለዚህ በመስዋዕት በኩል ነው መዳን የሚቻለው የሚል እምነት አለ በክርስትናው ዓለም ማለት ነው። ነገር ግን በጁዳይዝም እንግዲህ እንደሚታወቀው ከእናት ወደ ልጅ የሚተላለፍ ምንም አይነት የውርስ ኃጢአት የሚባል ወይም ደግሞ ኦሪጂናል ሲን የሚባል ነገር የለም። ለዚህ እንደ ማስረጃ ልንጠቅሰው የምንችለው ዘዳግም 24:16 ላይ ነው። አባቶች በልጆች ኃጢአት አይገደሉም፣ ልጆች ደግሞ በአባቶች ኃጢአት አይገደሉም የሚል ጥቅስ ታገኛላችሁ እዛ ላይ ስትገቡ ማለት። ስለዚህ ጁዳይዝም ይህን ነገር ሪጀክት ያደርጋል። ጀስት ማንኛውም ሰው ሲወለድ ሁሉም ሰው ንጹሕ ሆኖ ነው የሚወለደው። ማንም ሰው ኃጢአተኛ ሆኖ አይወለድም። ኃጢአት የሚባለው ነገር ወይም ደግሞ ሲን የሚባለው ነገር የሚመጣው ሰው ነፃ ምርጫ ወይም ደግሞ ነፃ ፈቃዱ ተጠቅሞ በሚሰራቸው ነገሮች ነው እንጂ ናቹራሊ ኃጢአተኛ የሆነ ሰው የለም። ስለዚህ ከዛ አንጻር ኦሪጂናል ሲን ወይም ደግሞ ከእናት ወደ ልጅ የሚተላለፍ አይነት ኃጢአት የለም። ኢቨንም በተጨማሪ ከበታና ብትመለከቱ በሕዝቅኤል ምዕራፍ 18 ላይ ራሱ ታገኛላችሁ። ማንም በማንም ኃጢአት አባትን በልጁ ኃጢአት እንደማይቀጣ ወይም ደግሞ እንደማይሞት። ያ ማለት ምንድን ነው? የአባት ኃጢአት ወደ ልጅ እንደማይሄድ ወይም እንደማይተላለፍ እዛ ላይ ይናገራል። ስለዚህ ከዛ አንጻር ጁዳይዝም ይሄን የውርስ ኃጢአት ወይም ደግሞ ከአባት ወደ ልጅ የሚተላለፍ ኃጢአት የሚለውን ሀሳብ ኮምፕሌትሊ ሪጀክት ያደርጋል ማለት ነው። ሁለተኛው ነገር ደግሞ ምንድን ነው? በዚሁ ተያይዞ ስለ ስርየት ማለት ነው። የኃጢአት ስርየት እንዴት ነው የሚገኘው ወይ ደግሞ አንድ ሰው ከኃጢአት እንዴት ነው ሊድን የሚችለው የሚለውን ነገር ስንመለከት እንግዲህ በክርስትናው ዓለም ደም ሳይፈስ ስርየት የለም የሚል ትምህርት አለ በዕብራውያን መጽሐፍ 9:22 ላይ ማለት ነው። ስለዚህ ጁዳይዝም ደግሞ ምንድን ነው የሚለው? ሪሊ ደም ሳይፈስ ስርየት የለም የሚለው ትምህርት በኦሪት ውስጥ ወይም ደግሞ በቶራ ውስጥ አለ ወይ የሚለውን ነገር ስትመለከቱ የለም። ኢቨን ራሱ መስዋዕት ራሱ የሚቀረበው ወይም ደግሞ መስዋዕት የሚያቀርበው አንድ ሰው የሆነን ነገር ሆን ብሎ ወይም ደግሞ ነገሩ ሆን ብሎ ሳይሆን ነገሮችን ባለማስተዋል ኃጢአትን ሲሰራ ወይም ደግሞ ስህተትን ሲያደርግ ያን ስህተት እንዳደረገ ሲገባው መስዋዕት ያቅርብ ይላል። ስለዚህ መስዋዕት ራሱ የሚያቀርበው አንድ ሰው መስዋዕት አቅርቦ ከኃጢአቱ የሚድነው ጀስት ነገሮችን በስህተት ካደረገ ነው እንጂ ጀስት በቀጥታ ኃጢአትን ሰርቶ ራሱ መስዋዕት አቅርቦ በዛ በኩል ሊድን አይችልም። ራሱ ምንድነው እዛ ላይ ያለው አማራጭ? ንስሐ መግባት እና ከዛ ነገር መመለስ ወይም መጸጸት ነው። እና በተጨማሪ ደግሞ ደም ሳይፈስ ስርየት ሲደረግ ወይም ደግሞ ስርየት ሲሆን ትመለከታላችሁ። በኦሪት ውስጥም ራሱ በዱቄት ለምሳሌ አሁን ቅድም ያነሳሁላችሁ አንድ ሰው አንኢንቴንሽናሊ ወይም ደግሞ ሆን ብሎ ሳይሆን ኃጢአት ቢሰራ እንግዲህ የሚያቀርባቸው መስዋዕቶች ይናገራል። ከዛ ያንን መስዋዕት ማቅረብ ካልቻለ እንግዲህ እንዳማራጭ አንድ ሰው ድሃ ከሆነ ዋኖስ ወይም ደግሞ እርግብ እንዲያቀርብ ዝቅ ብሎ ይናገራል። ያንስ ካልቻለ አሁንም ካልቻለ ደግሞ ዱቄት እንዳመጣ ይናገራል። ይህን ደግሞ ዘሌዋውያን ምዕራፍ 5 ከቁጥር 11 እስከ 13 ላይ ብትገቡ ታገኙታላችሁ። ስለዚህ የግዴታ አንድ ሰው ከኃጢአቱ ለመዳን ወይም ደግሞ ካጠፋው ጥፋት ለመውጣትና ለመዳን መስዋዕት ወይም ደግሞ ደም ማፍሰስ ግዴታው አይደለም። ገባችሁ? ስለዚህ ጁዳይዝም በዚህ መንገድ ነው ነገሮችን የሚረዳው። ሌላ አሁንም ማስረጃ ስሰጣችሁ እንግዲህ የዮናስን ታሪክ ታውቁታላችሁ። ዮናስ ነኔ ህዝቦች ጋር ከሄደ በኋላ ነገራቸው። ህዝቡም እንግዲህ ተጸጸቱ፣ አዘኑ፣ ተመለሱ።
እንግዲህ ከልባቸው ክፋት መመለሳቸውን አይቶ ነው እንግዲህ አምላክ ይቅር ሲላቸው የምትመለከቱ። ስለዚህ አምላክ ራሱ ከሰው ከተጸጸተ ከተመለሰ ከክፉ ስራው ተመልሶ ወደ አምላክ ከመጣ አምላክ ይቅር ሲል ትመለከታላችሁ። እዚህ ላይ ብዙ ጊዜ አሁን ይህን ተመርኩዞ ብዙ ሰዎች ወይም ደግሞ ብዙ ከክርስትናው ዓለም የሚነሱት ነጥቦች አሉ እንደ መከራከሪያ የሚሆኑ ማለት ነው። የኔ ሰዎች የመስዋዕት ሕግ ወይም ደግሞ የመስዋዕት ስራ ለእነሱ አልተሰጠም ነበር የሚል ማለት ነው። ስለዚህ በተመሳሳይ እኛ ልናነሳው የምንችለው አሁንም እዚህ ሌላ ነጥብ ምንድን ነው ማለት ነው። እንደዛ ከሆነ ከእስራኤል ውጭ ያሉ ሌሎች የአሕዛብ ወገኖች አሁን መሲሁ ሞቶልን ድነናል ወይም እሱ ለእኛ መስዋዕት ሆኗል የሚለው ሀሳብ ራሱ በተመሳሳይ ውድቅ ይሆናል ማለት ነው። ምክንያቱም እነሱም የመስዋዕት ወይም ደግሞ የደም አፈሶ ወይም ደግሞ በመስዋዕት መዳን ስርዓት ስለሌላቸው ወይም ስለሌለ ለአሕዛብ፣ ስለዚህ እነሱም መሲሁ ሞቶልን ዳን የሚለው አስተሳሰብ ወይም ደግሞ ያ አባባል ውድቅ ይሆናል ማለት ነው። ስለዚህ ከዛ አንግል ጁዳይዝም ይሄን ያስተምራል። በተጨማሪ ሶስተኛው ነጥብ ላይ ደርሰናል። ሶስተኛው ነጥብ እንግዲህ የቶራ ዘላለማዊነት ወይም ደግሞ የቶራ ሕግ የሚሻር አለመሆኑን በተመለከተ ነው እና እንደምታውቁት በክርስትና የቶራ ሕግ ተሽሯል ወይም ደግሞ ተፈጽሟል የሚባል አባባል አለ፣ ወይም ደግሞ እንደዛ አይነት ትምህርት አለ። ነገር ግን ጁዳይዝም ይሄን አውቶማቲካሊ ሪጀክት ያደርጋል። ለምንድነው ሪጀክት የሚያደርገው? እንግዲህ አምላክ ሕጎችን ሲሰጥ ትእዛዛቶችን ሲያዝ እነዚህ ሕጎች የዘላለም ስርዓት የሆኗችሁ ወይ ደግሞ ለእናንተ እና ለልጆቻችሁ የዘላለም ስርዓት ናቸው እያለ ሲናገር ትመለከታላችሁ። ስለዚህ አምላክ እንደዛ ካለ እነዚህ ነገሮች በሙሉ የዘላለም ስርዓት ከሆኑ ቶራ ተሽሯል ወይም ደግሞ ተፈጽሟል የሚል አባባል አይሰራም ማለት ነው። ለምሳሌ አድርገን ብንመለከት ሰንበትን፣ ግርዛትን፣ የምግብ ሕግን የመሳሰሉትን ስርዓቶች አምላክ ለዘላለም ስርዓት ይሆናችሁ ለእናንተና ለልጆቻችሁ እያለ ሲያዝ ትመለከታላችሁ። ለዚህም ዘሌዋውያን ምዕራፍ 23 ቁጥር 14 ላይ ገብታችሁ ብትመለከቱ ይሄን ነገር ታገኙታላችሁ። ስለዚህ ጁዳይዝም ቶራ ይሻራል ወይም ደግሞ ጀስት ተፈጽሟል ጀስት ተተክቷል የሚለውን ነገር አውቶማቲካሊ ነው ሪጀክት የማያደርገው። ገባችሁ? ሪጀክት ነው የሚያደርገው አውቶማቲካሊ። ምክንያቱም ብዙዎቹን የቶራ ትእዛዞች ስትመለከቱ የዘላለም ስርዓት ይሆናችሁ ለልጆቻችሁ የዘላለም ስርዓት ይሆን እያለ ነው አምላክ ወይም ደግሞ ሐሸም ሲናገር የምትመለከቱት ማለት ነው። ሌላኛው ነገር እንግዲህ አምላክ የሚለዋወጥ አለመሆኑ ነው። ማለትም እንግዲህ አምላክ የሆነ ነገር ዛሬ ካዘዘ ወይም ደግሞ የሆነ ሕግ ከሰጠ ነገ ሀሳቡን ቀይሮ ሌላ ነገር ወይም ደግሞ ሌላ ሀሳብ አምጥቶ እንደዚህ መሆን አለበት የሚል አምላክ አይደለም። ገባችሁ? ስለዚህ አምላክ ዛሬ ሌላ አካል ሌላ አይነት ባህሪ ከነገ ወዲያ ሌላ አይነት ባህሪ የሚሆንበት ነገር የለም። ሁሉን ነገር አዋቂ የሆነ አምላክ ነው ያለው። ስለዚህ ዛሬም ተመሳሳይ ነው አምላክ፣ ነገም ተመሳሳይ ነው። ለዚህም እንግዲህ እንደ ማስረጃ ልንወስድ የምንችለው በሚልክያስ 3:6 ላይ እኔ አዶናይ አልለወጥም ወይም ደግሞ አልለዋወጥም እያለ ሲናገር እንመለከታለን። እንግዲህ ያው ዛሬ አጠር አድርጌ ጀስት ባጭሩ ላጋራችሁ ወይም ደግሞ ለእናንተ ሸር ላደርጋችሁ የሞከርኩት ሀሳብ ይህን ይመስላል። በሌላ ቪዲዮ በሌላ ሀሳብ ወደፊት የመመጣ ይሆናል። ጀስት ሲምፕሊ ነው ይህን ልነግራችሁ ሞከርኩት። ወደፊት በዕዝራት ሐሸም በደንብ በተብራራና በተተነተነ መልኩ ለእናንተ ጋር በጣም ረጅም ጊዜና ቆይታ ውይይቶች እናደርጋለን። ለዛሬው እዚህ ላይ እናበቃለን።